እውነት ቸገረኝ እያልከኝ ነው? ያው ነው የቤተሰቦች ሀብት የት ሄዶ ነው የምቸገር? አባት ምን ሆነክ ነው? ለምን ተነሳክ? አይ ለሽንት ተነሳውኝና። አባ እየዋሻኝ ነው? እንቅልፍ እንኳን እኮ እየተኛክ አይደለም። አንተ እንደዚህ መሆንክ ምን ያህል እንደሚያስጨንቀኝ ታውቃለክ? የኔና ዝም ብለሽ እኮ ነው። እኔ ምንም አልተጨነቅኩ። ለምንድን ነው እንደ ሩቅ ሰው የምታይኝ? ማንን? አንቺን? ብዙ ነገሮችን ለእኔ ብለህ እየተጎዳ እንዳግዝክ እንኳን አትነግረኝም። እንዳትጨነቂብኝ እኮ ነው። ከዛ የመሰለ ህይወት ውስጥ አውጥቼሽ እዚህ ሁሉ ችግር ውስጥ የከተትኩሽ እኮ እኔ ነኝ። አባት ሁለተኛ እንደዚህ እንዳትል። አንተ ምንም አላጠፋህም። የገባንበትን ችግር አባብረን እንወጣዋለን። አዎ አብረን እንወጣዋለን። ምንድነው ለ50 ሺህ ብር እንደዚህ መሆን? ይሰጣል በለው። እንደውም አካውንቱን አውላክልኝ እኔ ልክለታለሁ። እሺ የእናቴ ልጅ ምን እያልከኝ ነበር? ቃል ችግር ላይ ነው። አሁን ነው እንዴ ችግር ላይ መሆንን ያወቅከው? ለዛች መናጢ በላይ ቤተሰባችንን ክብር ካዋረድክ ጊዜ ጀምሮ ነው ችግር ላይ ወደቅከው። በማን ይወጥ? በዚህ ከቀጠልኩ ልጄ ሚስት የሚሞቱብኛል። እባክህ ስቲፍ ከእግሬ ላይ ተነስ። ከሷ ጋር ያለህን ግንኙነት እስካላቆምክ ድረስ ምንም እድል የለህም። ከቻልክ ደግመህ እንዳታገኘኝ። አቤላ አንድ ልጅ መታ በር ላይ እየጠበቀች ነው። ማነች? እኔ እንጃ። ግቢ ብላት እምቢ አለች። እሺ አንቺ ነሽ እንዴ? ለምን አልገባሽ? አይ እዚህ በኖር ይሻላል ብዬ። እሺ ምንድን ነው? አቤላ ለአንዳንድ ነገር ይሆንሻል። አመሰግናለሁ። ለቸገረው መርዳት ለፈጣሪ እንደማበደር ነው። ሌላም ጊዜ ሲቸግርሽ መጥተሽ ጠይቂ። በጣም አመሰግናለሁ። ዛሬ ነው የገደልሽ። ምን ነው አባ? ምን አጠፋው? ለምነሽ ማመጣሽው ብር ነው የምንበላውን ገዝተሽ የመጣሽው? አባት ዝም በይ። የገዛ ጓደኛዬ ሄደሽ የምንበላው ቸገረን አጣው ብለሽ ነው የጠየቅሽው? አዎ ቸገረን ብዬ ጠይቄዋለሁ። እሺ አልቸገረንም እና መፍትሄው መለመን ነው። በጣም ነው ያሳዘንሽ። በቆሜ ላይ የቀበርሽኝ። እሺ እንዴ እዛች ጋር ለመድረስ ነው እንዴ 150 ብር የምትለው? መክፈል ካልቻልሽ ራስሽ ተሸክመሽው አትሄጂም እንዴ? ምንድነው የምትይው? የኔ እናት እኔ ልሸከመው እንዴ? አንተ ከሰል ትሸከማለህ እንዴ? አዎ ችግር የለው። ና ማን አንተ? ና እስኪ ያስሸክመው። ይሄ ለሚስት ነው። እሺ ይሄ ደግሞ ላመጣህበት። እሺ ፈጣሪ ያክብርልኝ። እሺ ሚስትን በሰላም ይገላግላት። እሺ አሜን። ላንቺን ያመጣሁት ቤ ከመቼ ጀምሮ ነው እኔ ብቻዬን የምበላው? በዚህ ልክ ነው ማለት ነው የጠላኸኝ? እማ
እኔ ነኝ አንቺን የምጠላው? አይኔን እንኳን ሰጣይን ሳስም የገብተልተኛ ነው። እናቴ ይቅርታ፣ በጣም ተናድጄ ስለነበረ ነው። እንደዛ መሆን አልነበረብኝም። በጣም ይቅርታ። አባ ተቆጣኝ፣ ፈለግከውን በለኝ፣ ግን እባክህ እንዳትሆንብኝ።